ቤተሰቦቼ እንዴት ናችሁ? እስቲ አንድ ቪዲዮ አሳያችኋለሁ። ቪዲዮን ካያችሁ በኋላ እንግዲህ ምን እንደተከናወነ ታዩታላችሁ ማለት ነው። እኔም ያው ጥሬን አስተላልፋለሁ። ፋሚሊ እስቲ ሌላ ምንድነው የምትያቸው? በቃ እንዲያግዙኝ ካገዙኝ ስራዬን ሰርቼ ልጆቼን ማሳደግ እችላለሁ። ትችያለሽ። ስለዚህ አግዙኝ ነው የምትይው ፋሚሊ። ከዚህ በላይ ምንም ነገር የለም። እንግዲህ ሁላችንም የቻልነውን ነገር እናግዛቸው። እስራኤል ያልከው ይገዙልሃል። እሺ ቅድም ምንድነው ይገዙልሃል? ይግዙልኝ ያልከኝ ሰንቺፕስ፣ ብስኩት፣ ቸኮሌት ሶስቱንም ይገዙልኝ። ብቻዬን ማሳደጋቸው የቤት ኪራይም የሁሉም ነገር ብቻዬን ስለሆነ ከአቅሜ በላይ ስለሆነ በአሁኑ ሰዓት ምንም ነገር ይሄ እንግዲህ ምንድነው የሆነው? ድንገት ነው ዛሬ ማለት ነው። ኪችን ውስጥ ሆኜ ስከፍተው ባለጫማው ለልጆች ጫማ የሚያድለው ልጅ ሲሰጣየውና ልጅቷ እንደተቸገረች የቤት ኪራይ 6 ወር እንዳለባት እና ያው አይታችሁታል። ፊልሙን ግቡና እዩት። ስለዚህ እስቲ ቢያንስ እኔ ደግሞ ወዲያው የታየኝ የልጁ ቦርሳው አይታችሁት ከሆነ ባዶ ተገንጥሎ ነበር ቦርሳው ማለት ነው። የሰው ልጅ ችግር በጣም ብዙ። ሁለተኛ ደግሞ በጣም እንደዚህ ንግድ ነግዳችሁ በጣም ጥሩ ደረጃ ላይ የነበራችሁ ሰዎች ንግዳችሁን በአግባብ ካልነገዳችሁ የዚች ልጅ ዕጣ ፈንታ ይደርሰናል ማለት ነው። ምክንያቱም አወራኋት፣ ስልክ ደወልኩላትና የቤት ኪራይዋም ትንሽ ነበር የመሰለኝ፣ ግን የ6 ወር ለካ አሁን ለካ እኔ እንግዲህ አከራይ ነኝ፣ ተከራይ ስላልሆንኩ 9,000 ብር ነው በወር የምከፍለው። እንግዲህ በ6 ወር ስታበዙት ብዙ ነው የሚመጣው። አሁን ደግሞ እንደውም እዛው ቤት ውስጥ አብሬ ወደ 6 ዓመት ስለኖርኩ ሴትዮዋ ከእንትን ብሎ ሼም ይዟት በጣም ትንሽ ክፍል ሰጠችኝ ለጊዜው እስኪ ተስተካከይ ብዬ ብላ። ግን ግራ ገባኝ አለች። አውሯት፣ ደውሉና አውሯት። ኢሚዲየትሊ 1 ብር እንኳን ይጠቅማል እሷ ማለት ነው። እና ስራ ነበር፣ ቦቲክ ነበረኝ፣ እንደዚህ ሆኜ ሁሉን ነገር ከሰርኩ፣ ከባንክም ተበድሬ ነበር፣ በቃ ብዙ ነገሮቼ ተበላሹ አለች ማለት ነው። ስለዚህ በቃ እጄ ላይ የነበረውን 1,000 ብር ትራንስፈር አደረኩ። ለልጄ ምግብ የለም ስላለች አውጪና እንትን በይ ለልጁ እራት ምናምን ስሪለት ብዬ 1,000 ብር ትራንስፈር አደረኩላት ማለት ነው። እና 1,000 ነው 2,000 ነው 500 ብር ይሁን 100 ብር ይሁን እንትን አይልም ማለት ለሰው ልጅ በጣም ጠቃሚ ስለሆነ ነው። ብዙ ነው ብዬ አይደለም እነግራችሁ፣ ግን እዩትና ገብታችሁ እቺን ልጅ ከችግር እናውጣት ብዬ ነው የምለው። እኔ ጀምሬያለሁ። የመጀመሪያ ስልክ የደወልኩላት እኔ ይመስለኛል፣ ምክንያቱም ዛሬ ነው መሰለኝ የተለቀቀው ምናምን አለችኝ። ስለዚህ እንደተለቀቀ የደወልኩላት እኔ ነኝ። ደውዬላት ስልኳን እዛው ላይ ልታገኙ ትችላላችሁ። ደውሉና ያቅማችሁን አድርጉ። እኔ ግን ዛሬ በዚህ መልኩ ደስ ብሎኛል። በቃ መረዳዳት ካለ ብዙ ነገር ላይ እንደርሳለን። አጋጣሚ ግን ያለኝን ለልጁ ቢያንስ እራት እንኳን ትግዛለት ብዬ ነው 1,000 ብር ትራንስፈር ያደረኩላት። አመሰግናለሁ። ግቡና እዩና እናንተም ደግሞ ያቅማችሁን አድርጉ። አመሰግናለሁ።